የምንጸልየው ጸሎት ዋጋ እንዲያገኝ ወይም ፍሬ እንዲያገኝ በሌላ መንገድ ደግሞ መልስ እንዲያገኝ ከተፈለገ እንዴት ተግባራዊ ጸሎት መጸለይ እንደሚገባን አብረን እንማር። ጸሎት ከእግዚአብሔር ቃል ይወጣል እንጂ ቃሉ ከጸሎት አይወጣም። ለዚህም ነው ተከታታይ ትምህርታችን የምንሰጠው የጸሎት ቃል በሚል የሰጠነው። በዮሐንስ ወንጌል ምዕራፍ 15 ከቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሰጣችሁማል ይላል። እንግዲህ በክርስቶስ መኖር፣ በቃሉ መኖር፣ የሚቀጥለው ደግሞ መጸለይ፣ መለመን፣ የእግዚአብሔር መልስ ወደኛ በፍጥነት እንዲመጣ ያግዘናል ማለት ነው። እንዴት ተግባራዊ ጸሎት እንጸልይ የሚለውን አብረን እንቀጥላለን። ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። በአብዛኛው ጸሎታችን የእኛን ምኞት ያካተተ እንጂ የእግዚአብሔርን ምኞት ያስቀደመ አይደለም። በዚህ ምክንያት ጸሎታችን መልስ አልባ ነው የሚሆነው። አሁን መልስ ያለው ጸሎት እንዲሆን እንዴት እንጸልይ የሚለው የእግዚአብሔር ቃል መልስ ይሰጠናል። ጸሎት ሁል ጊዜም እንደ እግዚአብሔር ቃል ነው መጸለይ ያለበት። ያለ እግዚአብሔር ቃል በሚጸለይ ጸሎት ሁሉ መልስ አልባ፣ ድካም የበዛበት እንሆናለን ማለት ነው። አሁን ጸሎት በራሱ ከእግዚአብሔር ጋር መገናኘት ነው። ከእግዚአብሔር ጋር ማውራት ነው። ከእግዚአብሔር ጋር መወያየት ነው። ከእግዚአብሔር ጋር ወዳጅነትን፣ ፍቅርን መፍጠር ነው። ይህን ለማድረግ ደግሞ እግዚአብሔር መመሪያን አስቀምጧል። ከሱ ጋር የምንገናኝበትን መመሪያ፣ የምናወራበትን፣ የምንጠይቅበትን፣ ደግሞም የምናወድስበትን፣ የምናመሰግንበትን አቅጣጫ አስቀምጧል። ይህንን አቅጣጫ ተመልክተን ነው ከእግዚአብሔር ጋር የምንገናኘው። ማርኬትም ሆነ የተለያዩ ቦታዎች ስትሄዱ ገንዘብ ይዛችሁ የምትሄዱት አይደል? ያለ ገንዘብ የሚያስተናግዳችሁ አካል አይኖርም፣ ግብይት ስለሆነ። ከሰውም ከእግዚአብሔር ጋር ለመገናኘት ሲያስብ የእግዚአብሔር ቃል ሊኖረው ይገባል። የእግዚአብሔር ቃል የእግዚአብሔር ገንዘብ ነው። የእግዚአብሔር ቃል የእግዚአብሔር ልጅ ኢየሱስ ነው። እኛ ሁላችን ወደ አብ የገባ ነው በክርስቶስ ኢየሱስ ነው። የእግዚአብሔር ልጅ ኢየሱስ የእግዚአብሔር ቃል ነው። ማንም በጸሎትም መገናኘት የሚችለው፣ ማውራት የሚችለው፣ መጠየቅ የሚችለው በቃሉ ነው። ያለ ቃሉ እግዚአብሔር ጸሎታችንን የሚሰማበት መንገድም እድልም የለም። በጸሎት ሲሆን አታፍሩም። መጽሐፍ ቅዱስም የማናፍርበት መንገድ የፈጠረልን ያ ነው። ድፍረት አለን የሚለው ያ ነው። እንደ ቃሉ በምንጠይቀው፣ በምንጸልየው፣ በምናወራው ነገር፣ በምንጫወተው በየትኛውም መንገድ ላይ በድፍረት የምናወራው ቃሉን አይተን ነው። ካለ ቃሉ ግን ድፍረት አይኖራችሁም። ምንም መጠየቅ አትችሉም። ድፍረት አይኖራችሁም። እግዚአብሔር በሰጣችሁ ኪዳን መሰረት ስትጠይቁት አታፍሩም። ነገር ግን በማታውቁት ነገር እግዚአብሔር መጠየቅ ትሸማቀቁ ይሆናል። የትኛውም ነገር ወይ ይሰማኝ ይሁን አይሰማኝ ይሁን እያላችሁ በጣም በብዙ መንገድ መንታ መንገድ ላይ ልትሆኑ ትችላለች። አሁን ከዚህ ሁሉ ጭቅጭቅ ነፃ ልንሆን የምንችለው ጸሎትን እንደ እግዚአብሔር ቃል መጸለይ ነው። ይሄ ሰላም ይሰጣችኋል። ይሄ ደስታ ይሰጣችኋል። ይሄ ረፍት ይሰጣችኋል። በዚህ መንገድ እንጸልይ ነው የእግዚአብሔር ቃል እያለን ያለው። እንግዲህ ጸሎት ከእግዚአብሔር ጋር ያለንን ህብረት ወይም ወዳጅነት ከፍ ያደርጋል። በምትጸልዩበት ጊዜ ከእግዚአብሔር ጋር ያላችሁ አንድነት፣ ህብረት፣ ፍቅር ከፍ እያደረገ ይመጣል። ቅርርባችሁ እየተጋጋለ ይመጣል። የማትጸልዩ ከሆነ ግን ከእግዚአብሔር ጋር ያላችሁ ህብረት እየላላ ይመጣል። ፍቅር እየላላ ይመጣል። አንድነታችሁ እየላላ ይመጣል። እግዚአብሔርም በየዕለቱ በእናንተ አክቲቭ ሆኖ እንዲሰራ አያደርገውም። የማትጸልዩ ከሆነ ጸሎት ከእግዚአብሔር ጋር ያለን ሰራተኛነት፣ ፍቅር፣ ወዳጅነት፣ አንድነት፣ ቤተሰባዊነት፣ የልጅና የአባት ግንኙነት ጠንካራ እንዲሆን ያደርጋል። ስለዚህ ስትጸልዩ መልካም ግንኙነት በመካከላችሁ እየተፈጠረ ይመጣል ማለት ነው። ምክንያቱም የመጀመሪያው ሰው ከእግዚአብሔር ጋር ያለው ህብረት ነው መልካም መሆን ያለበት። ቀጥሎ ከሰዎች ጋር ወይም ከቤተ ክርስቲያን ጋር
መልካም ግንኙነት እንዲኖራችሁ ያደርጋል ስትጸልዩ። ይህን ቃል አስታውሱ። ጌታ አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ፣ ቀጥሎ ባልንጀራህን ውደድ። ይህ ትልቅ መመሪያ ነው። የመጀመሪያው ሰው ከእግዚአብሔር ጋር ያለው ህብረት፣ ወዳጅነት፣ ፍቅር፣ አንድነት ጠንካራ መሆን አለበት። ቀጥሎ ከቤተ ክርስቲያን ጋር ከባልንጀራ ጋር ጠንካራና መልካም ግንኙነት መፈጠር አለበት። ይህ ሁሉ ግን እንዲሆን የጸሎት ሰው መሆን አለ። ጸሎት ኢነርጂ ነው። ሰዎች ማከናወን የሚገባቸውን መስራትን የሚገባቸውን መሄድ የሚገባቸው ቦታ እንዲሄዱ በተለያየ ቦታ ላይ ሰራተኛ እንዲሆኑ ተሳታፊ እንዲሆኑ በጎ ማሰብ እንዲችሉ ከክፉ ስራ እንዲለዩ ያደርጋል። ጸሎት ሰነፍ እንዳይሆኑ ያደርጋል። ስለዚህ ጸሎትን የሚጸልይ ሰው ከእግዚአብሔር ጋር መልካም ግንኙነት ይፈጥራል። ይህን ቃል አስተውሉ። በምሳሌ መጽሐፍ ምዕራፍ 4 ከቁጥር 2 ላይ መልካም ትምህርትን እሰጣችኋለሁና ሕጌን አትተዉ ይላል። እንግዲህ መልካም ትምህርት ውስጥ መልካም ግንኙነት አለ። ከሱ ጋር የምንገናኝበት አንዱ መንገድ ነው። መልካም ትምህርት ካለ አንደኛው ከእግዚአብሔር ጋር የምንፈጥረው ህብረት ነው። መልካም ትምህርት ካለ መልካም ትዳር አለ። መልካም ትምህርት ካለ መልካም ግንኙነት ከሰዎች ጋር ያለን ግንኙነት አለ ማለት ነው። መልካም ትምህርት ሲል በምንኖረው ነው ከእግዚአብሔር ጋርና ከሰዎች ጋር ከቤተ ክርስቲያን ጋር በዚህ ዓለም እንዴት ሆነን መኖር እንደሚገባን ጥበብ ያለበት ማስተዋል ያለበት ህይወት ያለበት ሰላም ያለበት ደስታ ያለበት ኑሮ እሰጣችኋለሁ ነው እያለ ነው። ይሄ ደግሞ እንዲሆን ምን ይላል? ሕጌን አትተዉ ይላል። ቃሌን አትተዉ ይላል። እንግዲህ አንድ ሰው የእግዚአብሔርን ቃል ከተወ መልካም አካሄድ አይኖረውም፣ መልካም ሐሳብ አይኖረውም፣ መልካም ትዳር አይኖረውም፣ መልካም ስራ አይኖረውም፣ መልካም የሚባሉ ነገሮች ሊኖሩት አይችሉም። ነገር ግን መልካም ትምህርት እግዚአብሔር ከሰጠ፣ የሱን ሐሳብ ከሰጠ፣ የሱን ፍቃድ ከሰጠ የሰው ልጅ በሁለንተና የመልካም ነገር መስታወት ይሆናል ማለት ነው። የመልካም ነገር ሁሉ መስታወት ይሆናል ማለት ነው። በብዙ ነገር ትምህርት ማለት የምንኖረው ኑሮ፣ ንግግራችን፣ እይታችን፣ ሐሳባችን መልካም ነው የሚሆነው ማለት ነው። አሁን የብዙዎች እይታ መልካም አይደለም፣ የሚሰሙት መልካም አይደለም፣ የሚኖሩት ኑሮ መልካም አይደለም፣ ትዳር መልካም አይደለም። ብዙ መልካም የሚባሉ ነገሮች ሰው ላይ አሁን ላይ የሉም። ይህ በእርግጥም የመጨረሻው ዘመን ነው። ነገር ግን ልነግራችሁ የምፈልገው ነገር እግዚአብሔር ሁሌ መልካም ነው። እኛን እያለ ያለን አሁን ያለን ክፉ ነገር ሁሉ እንዲለወጥ በእግዚአብሔር ቃል እንለውጥ ነው። በእግዚአብሔር ሐሳብ እንለውጥ ነው። በእግዚአብሔር ምክር እንለውጥ ነው። እግዚአብሔር የሚጸልዩ ሰዎች እንደ እግዚአብሔር ቃል ከጸለዩ እግዚአብሔር እያንዳንዱን ነገራቸው መልካም ያደርጋል። መልካም አለማድረግ አይችልም። አትተው ነው ያለ። ምኑን? የእግዚአብሔር ቃል አትተው። ከተውክ መልካም ነገር ይተዋል። አየህ፣ ትዳርን ይተዋል፣ ስራህን መልካም ነገር ይተዋል፣ ልጆችን መልካም ነገር ይተዋል፣ ሚስትን አንተን መልካም ነገር ይተዋል፣ ሀገርን መልካም ነገር ይተዋል። እንግዲህ አሁን ሀገር ላይ መልካም ነገር እየጠፋ ነው። ለምን? የእግዚአብሔርን ቃል ትተዋልና ነው። ከተውክ የሚተው ነገር ብዙ ነገር አለ። የእግዚአብሔር ቃል አትተው። ከተውክ ከእግዚአብሔር ጋር ያለ ግንኙነት መልካም አይሆንም። ይደብርሃል፣ ይጨንቃል። ጸልየህ እኮ ደስ አይልህም። ለምን? ቃሉን ትተሃል። ስለዚህ ጸሎት የሚጸለየው በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ኑሮህን መልካም የሚያደርገው። የእግዚአብሔር ቃል ነው ትዳርህን መልካም የሚያደርገው። የእግዚአብሔር ቃል ነው ቤተ ክርስቲያንን መልካም የሚያደርጋት፣ መድኃኒት ለዓለም የሚያደርጋት። ቃሉ ከቤተ ክርስቲያን ጎደለ ማለት መልካምነቷን አጣች ማለት ነው። እዚህ እግዚአብሔር መልካም ነው፣ ቃሉ መልካም ነው፣ ኑሮህም መልካም ነው የሚሆነው። በዚህ መንገድ እንድንጸልይ አበረታታችኋለሁ። ስለዚህ ቃሉን በተግባር ደግሞ እንዴት እንጸልይ የሚለውን ደግሞ እንመልከት። እንግዲህ በምሳሌ መጽሐፍ ምዕራፍ 4 ከቁጥር 2 ላይ ያለውን ቃል እንጸልይ። እግዚአብሔር አባቴ ሆይ መልካም ትምህርትን ሁሉ በክርስቶስ ኢየሱስ ስለሰጠኸኝ አመሰግናለሁ።
ቃልህንም እንዳልተው ስላደረከኝ ሁሉ ጊዜም እንድመገበው የዕለት እንጀራዬ ቃልህ ስለሆነ አመሰግንሃለሁ። በክርስቶስ ኢየሱስ ስም ስለሰማኸኝ ክብር ለዘላለም ላንተ ይሁን አሜን ብላችሁ ጸሎታችሁን መጸለይ ጀምሩ። እግዚአብሔር ከእናንተ ጋር ነው። እንደዚህ ነው የሚጸለየው። እንደዚህ ካደረጋችሁ ጸሎታችሁ አለመሰማት አይችልም። ሻሎም። እስከ መጨረሻ ድረስ ወዳችኋለሁ።